አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገስታት መክሲሞስና መክሲሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንን ቅዱስ በነገስታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርበሬዎስጦስ ልጅ ንጉስም ለአማልክቶች ብትገዛ በጭፍራዎቼና በመኳንንቴ ሁሉ ላይ አለቃ አድርጌ ሾመሃለሁ፣ በወርቅና ብር የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህንና ብርህ ለጥፋት ይሁንህ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉስም ለአምላክህ እጅ አለው አለው። የከበረው ቴዎድሮስ አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ የእውነት ልጅ አለው ብሎ መለሰለት። ንጉስም አምላክን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መስዋዕትም ያደርግሃል አለው። ንጉስም ነገር አታብዛ፣ ብዙ ገንዘብ እሰጥ ዘንድ ለአማልክቶች መስዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉስን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ በንጉስ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶቹንም ሰብስቦ ጣዖቶቹን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉስም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉስ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔ ለረከሱ አማልክት አልሰዋም፣ ለካዲ ንጉስም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርን ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም የእስያ ሀገር ውስጥ እየተዘዋወረ ጌታ የኢየሱስ ክርስቶስ ሃይማኖት እንዲያስተምር መንፈሳዊ ጸዓዳ ፈረስን ሰጠው። ንጉስም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉት 100 ፈረሰኞች ወታደሮችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉስ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎቹ እንዲዘጉበት አዘዘ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። እዚያንም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስቲፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ ከነካቸውም ብዙ በሽተኞች ዳኑ። ተአምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህንም የተገደሉት ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህ በኋላ ንጉስ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹንም በችንካር ቸንክረው ለአንበሳ እንዲጥሉት አዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግስተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህ በኋላ 200 ሰው ሸክም እንጨት መጥቶ ልጥር ባሩድ መጥቶ ልጥር የዶሮ ማር መጥቶ ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀበሉ፣ በ3 አክሊላትም አቀዳጁት። ስጋውንም አውሳቢያ የተባለች የመኮንን ሚስት ወሰደች። ዋጋው ብዙ በሆነ ሽቶም ገነዘችውና ወደ ገላትያ ወሰደች። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተክርስቲያንም ሰራችለት። ከስጋውም ታላቆች ድንቆች ተአምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን።